በዛሬ ፕሮግራማችን ተልባ ስለሚሰጠው የጤና ምንጭ እንዲሁም ደግሞ በውስጡ ስለያዛቸው አስፈላጊና ወሳኝ ንጥረ ነገሮች ወደ እናንተ ለማድረስ ዝግጅታችን አጠናቀናል ማለት ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትሆኑ ከወዲሁ ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦቻችን፣ በዛሬ ፕሮግራማችን የጤና ማዕድ ዝግጅት ክፍል ለእናንተ እጅግ አስፈላጊ የሆነውንና ታምረኛ የተባለውን የጤና ምንጭ ተክል ወደ እናንተ እንግዲህ ለማድረስ ዝግጅታችን አጠናቀናል። በዛሬ ፕሮግራማችን ተልባ ስለሚሰጠው የጤና ምንጭ እንዲሁም ደግሞ በውስጡ ስለያዛቸው አስፈላጊና ወሳኝ ንጥረ ነገሮች ወደ እናንተ ለማድረስ ዝግጅታችን አጠናቀናል ማለት ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትሆኑ ከወዲሁ እንጠይቃለን ማለት ነው። መልካም ቆይታ። በጥንት ዘመን ነገስታቶች የተለያዩ ለጤና አስፈላጊ የሆኑ ዘሮች እንዲዘሩ እንግዲህ ያደርጉ እንደነበረ የተለያዩ መረጃዎች ይገልጻሉ። እናንተስ እንደዚህ አይነት መረጃዎች እንደሚደርሱ ወይንም ተደርገው እንደነበረ መረጃ ካላችሁ ብታካፍሉን ደስ ይለናል ማለት ነው። በዋናነት ግን ለዛሬ የተሰናዳው ፕሮግራም ተልባ አስደናቂ የሆኑና ወሳኝ የተባሉ የጤና ጥቅሞችን መያዙና እንዲሁም ደግሞ ለምን ሱፐር ፉድ እንደተባለ ከእናንተ ጋር ቆይታ እናደርጋለን ማለት ነው። በቆይታችንም ውስጥ ጥሩ ቆይታ እንደሚኖረን ተስፋ እናደርጋለን ማለት ነው። እንግዲህ ተልባ ውስጡ የያዛቸውን 3 ዋና ዋና ንጥረ ነገሮች ስንመለከት የመጀመሪያው የሚሆነው እንግዲህ የኦሜጋ 3 ፋቲ አሲድን ይዟል ማለት ነው። ይህ ደግሞ ተልባ የአልፋ ሊኖሊክ ወይም ኤልኤ የተባለውን የኦሜጋ 3 ፋቲ አሲድ በውስጡ ይዟል ማለት ነው። ይህ ንጥረ ነገር እንግዲህ የልብ ጤንነትን በመጠበቅ የደም ግፊትን ደግሞ በመቀነስ በሰውነታችን ውስጥ የሚፈጠሩ እንደ ኢንፍላሜሽን የሚባለውን የሰውነታችን መቆጣቶችን ለመከላከልም ይረዳል ማለት ነው። በተለይ ደግሞ ስጋና አሳ መመገብ ለማይወዱ ወይም ለማይመገቡ ሰዎች ይህ የኦሜጋ ፋቲ አሲድ ተመራጭ ነው ማለት ነው። በሁለተኛነት ተልባ ከያዘው ንጥረ ነገሩ መካከል የሚገኘው ደግሞ ፋይበር ነው። ተልባ በውስጡ 2 አይነት ፋይበሮችን ይዟል። የሚማሙና የማይማሙ የሚባሉ የፋይበር አይነቶች ናቸው። ሶሉብል ወይም ኢንሶሉብል የሚባሉትን ማለት ነው። የነዚህ መኖሩ ደግሞ ለምሳሌ የሚማማው ፋይበር የደም ስኳርን እና የኮሌስትሮል መጠንን ለማስተካከል ይረዳል። የማይማማው ፋይበር ደግሞ ለምግብ መፈጨት ስርዓት መፋጠንና ለሆድ ድርቀት መፍትሄ በመሆን ያገለግላል ማለት ነው። እንግዲህ ለረጅም ሰዓት የእርክበት ስሜት በመስጠት ክብደትንም ለመቀነስ ይረዳል ማለት ነው። በሶስተኛነት ደግሞ ፋይበር ከያዘው ዋና ንጥረ ነገር ውስጥ ደግሞ ሊግናስ ነው።
ተልባ ከሌሎች የእህል አይነቶች የሚለይበት ዋናው እስከ 800 እጥፍ የሚበልጡ ከፍተኛ የሊግነስ ክምችቶችንም ይዘዋል ማለት ነው። ሊግነስ በተልባ ውስጥ መኖር ደግሞ እንደ አንቲኦክሲዳንት የሚያገለግል ሲሆን በውስጣቸውም ደግሞ እንደ ፋይቶስትሮጅን የሚሰሩ ንጥረ ነገሮችን ይዟል ማለት ነው። ይህም ደግሞ የሴቶችን የሆርሞን መጠን ማመጣጠን እንዲሁም ደግሞ ከተለያዩ የካንሰር አይነቶች በተለይ ደግሞ የጡትና የፕሮስቴት ካንሰርን ለመከላከልም እንደሚረዳ የተለያዩ ጥናቶች ያመላክታሉ ማለት ነው። እነዚህ እንግዲህ 3 ከላይ የጠቀስናቸው ዋና ዋና ንጥረ ነገሮች ተቀናጅተው ተልባ ለሰውነታችን በሽታን ለመከላከል አቅምና በአጠቃላይ ደግሞ ጤንነትን እጅግ ጠቃሚ ያደርጉታል ማለት ነው። ስለሆነም ለተሻለ ጥቅም እንግዲህ ተልባን ፈጭቶ መጠቀም ደግሞ እጅግ አማራጭና ተገቢም እንደሆነ ልንገልጽ እንወዳለን ማለት ነው። ተልባን እንግዲህ ጤንነትን ከመጠበቅና ያለውን ዘርፈ ብዙ የሆነ ፋይዳ ስንመለከት በሳይንሳዊ መንገዱ በውስጡ የያዛቸው ንጥረ ነገሮች በተለይም እንደ መጥፎ ኮሌስትሮልን በመቀነስና የደም ግፊትን በማስተካከል ረገድ ትልቅ ሚና ይጫወታል ማለት ነው። ይህም ማለት የመጥፎ ኮሌስትሮል ወይንም ኤልዲኤልን የመቀነሱን ሂደቱ በውስጡ ከፍተኛ መጠን ያለውን እንግዲህ የሚሟሟውን ፋይበር መኖሩ በምግብ መፈጨት ሂደት ውስጥ ከሐሞት ፈሳሽ ወይም የባይል አሲድስ ጋር ይጣበቃል ማለት ነው። ይህ ደግሞ ሰውነታችን ውስጥ የሐሞት ፈሳሽን መልሶ ለመጠቀም ሲሞክር ፋይበሩ ይዞት አብሮ ማለት ነው ስለሚወጣ ጉበታችን አዲስ የሐሞት ፈሳሽን በማምረት በደም ውስጥ ያለውን የኮሌስትሮል መጠቀም ይጀምራል ማለት ነው። በዚህ ሂደት ውስጥ ያለው የመጥፎ ኮሌስትሮል ወይም የኤልዲኤል መጠን በከፍተኛ ሁኔታ ይቀንስልናል ማለት ነው። እንዲሁም ደግሞ የልብ ቧንቧን ጥበቃ ያደርጋል። የኮሌስትሮል መጠን ሲቀንስ በደም ቧንቧዎች ግድግዳ ላይ የሚከማቸው ስብ ስለሚቀንስ የደም ቧንቧ መጥበብ መደፈንንም ይከላከላል ማለት ነው። በተጨማሪም ደግሞ የአልፋ ሊኖሊክ አሲድ እና የደም ግፊት ላይ እንግዲህ የኦሜጋ 3 ፋቲ አሲድ መኖር ዋነኛ ምንጭ ስለሆነ ይህ ንጥረ ነገር ደግሞ ለልብ ጤንነት ወሳኝ ነው። ይህም ማለት አንደኛ የደም ቧንቧ የመለጠጡን አቅም ኤልኤ የምንለው ማለት ነው ሊኖሊክ አሲዱ ቧንቧዎቹ ማለት ነው እንዳይደነድኑና የመለጠጥ አቅማቸው እንዲጨምር ደግሞ በማድረግ በቀላሉ ደም እንዲፈስ ይረዳል ማለት ነው። ይህ ደግሞ የደም ግፊትን ወይም ብለድ ፕሬሸር የምንለውን ለመቀነስ ከፍተኛ አስተዋጽኦ አለው ማለት ነው። በመቀጠል ደግሞ ከላይ የጠቀስነው እንደ ዘር መቆጣት ወይም ኢንፍላሜተሪ በደም ቧንቧዎች ውስጥ የሚከሰቱ ጥቃቅን መቆጣቶችን በመቀነስ የልብ ድካም የሃርት አታክን ማለት ነው እንዲሁም ደግሞ ስትሮክን የመከሰት እድሉንም ይገድበዋል ማለት ነው። በሳይንሳዊ መረጃ ጥናቶች እንደሚያሳዩት ከሆነ ደግሞ በቀን 1 የሾርባ ማንኪያ የተፈጨ ተልባን አዘውትሮ መመገብ የላይኛውን የሳይስቶሊክ የታችኛውን ደግሞ የዳይስቶሊክ የምንለውን የደም ግፊት ቁጥር ለመቀነስ ውጤታማ ነው ማለት ነው። ተልባ ለምግብ መፈጨት እና ለሆድ ድርቀትም ከፍተኛ አስተዋጽኦ ያደርጋል ማለት ነው። ከላይ እንደገለጽነው ተልባ በተፈጥሮ በሁለቱም የፋይበር አይነቶች እንግዲህ የበለጸገ መሆኑ ለሆድ ጤንነት ተመራጭ ተክል ነው ማለት ነው። ይሄ የማይሟሟ ፋይበር የምንለው ንጥረ ነገሩ በውሃ ውስጥ ስለማይሟሟ በጨጓራ ውስጥ ሳይፈጭ ያልፋል ማለት ነው። በምግብ መፈጨት ሂደት ውስጥ ደግሞ ቆሻሻዎቹ በቅልጥፍና እንዲወገዱ በማድረግ የሆድ ድርቀትን በከፍተኛ ሁኔታ ይከላከላል ማለት ነው። እንዲሁም የአንጀት ጤናን ይጠብቃል። ፋይበሩ በአንጀታችን ውስጥ ያሉ እንግዲህ እንደ ጠቃሚ ባክቴሪያዎች ወይም ፕሮቢዮቲክስ እንዲራቡ በማድረግ አጠቃላይ ደግሞ የምግብ መፈጨት ስርዓቶችን ጤናማ እንዲሆን ማድረግ
ያስችላል ማለት ነው። በተጨማሪም የክብደት መቀነስም እንዲኖር ያደርጋል ማለት ነው። ተልባ ክብደትን ለመቀነስ የሚረዳው በውስጡ እንግዲህ ባለው የፋይበር አይነት ሲሆን ተልባ ከውሃ ጋር ስናዋህደው ወደ ሆዳችን ውስጥም ሲገባ እንግዲህ ጀል መሰል ንጥረ ነገር ይቀየራል። ይህ ጀል ደግሞ ጨጓራችን ቶሎ እንዳይርበው የምግብ መፈጨት ሂደቱ እንዲዘገይ ያደርጋል ማለት ነው። በተጨማሪም የምግብ ፍላጎትን መቆጣጠር ያስችላል። እንግዲህ ለረጅም ሰዓታት የጥጋብ ስሜት እንዲሰማን ስለሚያደርግ በመደበኛ የምግብ ሰዓታችን መካከል የምንወስዳቸው እንግዲህ አላስፈላጊ መክሰሶችም ካሉ እንድንተው ይረዳናል ማለት ነው። ሌላው የተልባ ከፍተኛ ጠቀሜታ ስንመለከት ተልባ የምግብ መፈጨትን በማዘግየት ምክንያት በደም ውስጥ ያለውን እንግዲህ የስኳር በድንገትም እንዳይጨምር ይረዳል ማለት ነው። ይህ ደግሞ ሰውነታችን ላይ የሚኖረውን ስብን በከፍተኛ ሁኔታ እንዲያቃጥል ምቹ ሁኔታ ይፈጥርለታል ማለት ነው። ሌላውና ዋነኛው ተልባ ለሴቶች ጤና ካሉት እጅግ በርካታ የጤና ጥቅሞች መካከል ቀዳሚው በውስጡ የያዘው የሊግነስ ክምችት ስለሆነ የሆርሞን ማመጣጠን ስራዎችን ይሰራል ማለት ነው። ተልባ ከማንኛውም ሌሎች ተክል በበለጠ ከ800 በላይ የሚሆኑ እጥፍ የሊግነስ ክምችት እንዳሉት ይገለጻል። ይህ የሊግነስ ደግሞ እንደ ፊቶስትሮጅን በመባል የሚታወቁ የኬሚካል ውህዶችም ስላሉት ተፈጥሯዊ ሚዛንን በመጠበቅ እነዚህ ንጥረ ነገሮች በሴቶች አካል ውስጥ የኤስትሮጅን ሆርሞን ጋር ተመሳሳይነት አላቸው። በሰውነታችን ውስጥ ደግሞ የኤስትሮጅን መጠን ሲያንስ እንደ ሆርሞን በመተካት መጠኑ በጣም ሲጨምር ደግሞ ከመጠን በላይ የሆነውን ሆርሞን በማገድ ሚዛኑን ይጠብቃል ማለት ነው። በተጨማሪም ደግሞ የማረጥ ምልክቶች ካሉ ተልባን አዘውትሮ መመገብ ማረጥን ተከትሎ የሚመጡ እንደ ድንገተኛ ሙቀት የምንላቸው እንዲሁም የሌሊት ላብ ላሉ ምልክቶች ለመቀነስም ይረዳል ማለት ነው። በተጨማሪም ደግሞ የጡት ካንሰርን የመከላከልም ድርሻ አለው። ሊግነስ የሴቶችን ጤና በመጠበቅ ረገድ ካሉት ትልልቅ ጥቅሞች አንዱ ሲሆን የካንሰር ተጋላጭነትን ይቀንሳል። ይህ ማለት የካንሰር ሴሎችን የመግታት አቅም ስላለው ነው ማለት ነው። ያው ጥናቶች እንደሚያሳዩት ሊግነስ በጡት ውስጥ የሚገኝ የካንሰር ሴሎች እንዳይበዙ እንዳይዳብሩ የማድረግ አቅም አለው። በተለይ ከማረጥ በኋላ ባሉ ሴቶች ላይ የጡት ካንሰር ተጋላጭነት እስከ 20% ድረስ እንደሚቀንስም አንዳንድ የሕክምና ጥናቶች ይጠቁማሉ ማለት ነው። ከአንቲኦክሲዳንት አንጻር ሊግናስ ኃይለኛ የሆነ አንቲኦክሲዳንት በመሆን ደግሞ በሰውነታችን ውስጥ ያሉ ሴሎች እንዳይጎዱ በተለያዩ የጤና እክሎችም እንዳይጋለጡም ጭምር ይከላከላል ማለት ነው። በዋናነት እንግዲህ ተልባን ዘርፈ ብዙ የሆነ የጤና ጥቅሞች እንዳሉትና በተለያዩ አጋጣሚዎችም እና የልምድ ተሞክሮች በቤት ውስጥ አዘውትረን እንጠቀማለን ማለት ነው። ነገር ግን ያው እነዚህን የጤና ጥቅሞች ጋር ባሻገር ደግሞ ብናደርገው ተመራጭ ነው። የራሳችንን ጤና እንጠብቅበታለን ማለት ነው። ስለሆነም እንግዲህ ተልባን በምንጠቀምበት ጊዜ ተፈጭቶ ቢሆን የተሻለ እንደሆነ ውስጥ ያሉትን እነዚህ ከላይ የጠቀስናቸው ንጥረ ነገሮች ደግሞ በቀላሉ ማግኘት እንደምንችል እና ጤናችንን መጠበቅ እንችላለን ማለት ነው። ከተደፈነ ደግሞ ዳይሬክት በሚገባበት ጊዜ አንደኛ እነዚህን ከላይ የጠቀስናቸውን ንጥረ ነገሮች የማግኘት እድሉን አይኖርም ማለት ነው። ስለሆነም ቢፈጭ የተሻለ ነው እንላችኋለን። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ ደግሞ እንዴትስ አዘጋጅተን ልንጠቀም እንችላለን የሚሉ መሰል
ዝግጅቶቹን አጠናቀን ወደ እናንተ እንደርሳለን። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ እጅግ ከልብ እናመሰግናለን። ሀሳብ አስተያየታችሁን እንግዲህ በኮሜንት መልክ አካፍሉን። ዩቲዩባችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን ማለት ነው። የዛሬውን ፕሮግራም በዚሁ አብቅተናል። እጅግ ከልብ እናመሰግናለን።